ጸሎት መጽሐፉን መሸከም ብቻ ጸሎተኛን ያሰኘን አይችልም። ምን መጸለይ እንዳለብን ማወቅ አለብን። በቀን 7 የጸሎት ጊዜያት ያላት ቤተ ክርስቲያን ናት። በዓመት ውስጥ 7 የአዋጅ አጽዋማት ያላት ቤተ ክርስቲያን ናት። 150 ዳዊት ብንደግም፣ ሌቱን በማሕሌት በሥርዓተ ማሕሌት ብናድር፣ ቅዳሴውን ብንቀድስ የጸሎቱ መደምደሚያ ምንድን ነው? አቡነ ዘበሰማያት ወይንም አባታችን ሆይ ነው። በእውነት የእግዚአብሔር ልጆች ስንቶቻችንን በደላችንን ይቅር በለን ብለን ስንጸልይ የበደሉንን ይቅር ለማለት የተዘጋጀን? አንድ ሁለተኛ፣ በጸሎታችን ሰዓት ስለ በደላችን ስለ ኃጢአታችን ነው የምናዝነው የምንጸልየው ወይስ ስለ ጎደለን ነገር ነው የምንጠይቀው? ማንም ቤተ እግዚአብሔር መጥቶ ከሚያመሰግነው የበለጠ የሚለምነው ነገር ይበዛል። እውነት ሃይማኖት፣ ተስፋ፣ ፍቅር፣ ትህትና እና ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱና በምሕረቱ በይቅርታው በዘላለማዊ ጥባቆቱ መገቦቱ ሳይለየን በዕድሜያችን ይህችን ቀን ተጨማሪ ሰጥቶ ዛሬም እንደ ትላንቱ በማለዳው በምሕረቱና በቅድስናው ስፍራ ሰብስቦ ዘላለማዊ ስሙን እንድናመሰግነው በምሕረቱ በቸርነቱ የጠበቀን በረድኤቱ ያቀረበን አባ አባ ብለን የምንጠራበትን የልጅነት ክብር ያደለን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መጋቤ ሃይማኖት መምህር የማነ ብርሃን ዕንባቆም የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተ መቅደስ የሁለቱም ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መምህራችን ተወዳጁ መጋቤ ስብሐት መምህር ኪዳኔ የዚህ ታላቅና ታሪካዊ ቤተ ክርስቲያን የሁለቱም ቤተ መቅደስ ዋና ጸሐፊ ክቡር መጋቤ ሃይማኖት መምህር ግሩም፣ እንዲሁም በዚህ ስፍራ ያላችሁ መምህራን ወንጌል አባቶቼ፣ ወንድሞቼ በዛሬው ዕለት ቅዱስ የሆነው ጋብቻችሁን የፈጸማችሁ ከሁለትነት ወደ አንድነት የመጣችሁ ሙሽሮቻችን ከአራቱም አቅጣጫ በዚች በታላቋ ዕለት በዕለተ ሰንበተ ክርስቲያን የእግዚአብሔር የአምላካችሁን ስም አጠራሩን ለማክበር መለኮታዊ ቃሉን ዘላለማዊ ቃሉን መለኮታዊ ሐሳቡን ለመስማት በዚያ አውደ ምሕረት በዙሪያው የምትገኙ ኦርቶዶክሳውያን የእግዚአብሔር ልጆች ወገኖቻችን፣ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ? እስቲ ጨለማው የነጋላችሁ፣ ዕድሜ የተሰጣችሁ፣ ዘመን የተጨመረላችሁ፣ የዘጋችሁትን በር ከፍታችሁ ለመውጣት እግዚአብሔር የፈቀዳላችሁ እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን አደራችሁ? እኔ እልል በሉ አላልኩም። መጀመሪያ እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራው እንድናመሰግነው በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን
ዕድሜ ለንስሐ ዘመን ለፍስሐ የጨመረልን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን እመአምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው የሚውሉ እንዲሁም ቅዳሴ ቤቱን የምናከብርለት የልዳው ሰማዕት የቤሮቱ ኮከብ የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከት ከሁላችን ጋር ይሆን። እግዚአብሔርን አመስግኑት። አሁን እግዚአብሔር እንደረዳን መጠን ለጥቂት ደቂቃ የዛሬውን ወንጌል በጥቂቱ እንዳስሳለን፣ ከሕይወታችን ጋር እናዛምዳለን። እግዚአብሔር እንዲናገረን ጉድለታችንን በቃሉ በረከት እንዲሞላልን ስብራታችንን በቃሉ በረከት እንዲጠግንልን ቅዱስ ፈቃዱ ይሆንልን። በደላችንን ይቅር በለን። አሜን በሉ እስቲ። በደላችንን ይቅር በለን። የማቴዎስ ወንጌል ምዕራፍ 6 ከቁጥር 12 ጀምሮ የምናገኘው የእግዚአብሔር አምላካችን ዘላለማዊ ቃሉ መለኮታዊ ሐሳቡ ነው። ዛሬ በቤተ ክርስቲያናችን አስተምህሮ ከኅዳር 6 እስከ ታኅሳስ 13 ዘመን አስተምህሮ ይባላል። ምን ይባላል? ዘመን አስተምህሮ። ዘመነ ጽጌ ወርሃ ጽጌ በትላንትናው ዕለት እንግዲህ ጊዜው ዘመኑን ጨርሰን አሁን ወደ ዘመነ አስተምህሮ ተሻግረናል ማለት ነው። የይቅርታ ዘመን፣ የምህረት ዘመን፣ ቤተ ክርስቲያን ስለ ልጆቿ ይቅርታን የምትለምንበት ዘመን፣ እኛም በቀን ስለምንሰራው በእግዚአብሔር ፊት ስለምንበድለው በደል ሁሉ የእግዚአብሔር አምላካችንን ማዳኑን በሕይወታችን ጥበቃውን በዙሪያችን እንዲያደርግልን የምንማጸንበት ይህ ዘመን ዘመን አስተምህሮ ይባላል። ከኅዳር 6 እስከ ታኅሳስ 13 በዚህ በዘመን አስተምህሮ ላይ የምናገኛቸው ሰንበታት አሉ። በዚህ በዘመን አስተምህሮ የምናገኛቸው ሰንበታት ልክ አብይ ጾም ላይ የምናገኛቸውን ሰንበታት ስያሜ በዚህም በዘመን አስተምህሮ ሳምንታት ውስጥ እናገኛቸዋለን። አሁን ይህ ሳምንት የዛሬው ዕለት ዘመን አስተምህሮ የጀመረበት ነው። የሁለተኛው ሳምንት የሚቀጥለው ሳምንት ቅዱስ ምኩራብ፣ መጻጉዕ፣ ደብረ ዘይት እያለ እስከ ታኅሳስ 13 የምናገኛቸውን ሰንበታት በዚህ ልክ ቤተ ክርስቲያን ስርዓት ሰርታ ስያሜ ሰጥታ እንድናከብራቸው ከዕለቱ ጋር የሚነገሩ ደግሞ ሌቱን አባቶቻችን በዝማሬ በመዝሙር መዝሙሩ ቅዳሴውን ይመራዋል፣ ቅዳሴው ምስባኩን ይመራዋል፣ ምስባኩ ደግሞ ወንጌሉን ይመራዋል። በዚህ ልክ የቤተ ክርስቲያንን ስርዓት እያከበርን እንቀጥላለን ማለት ነው። በጥቅሉ ዛሬ ዘመን አስተምህሮ የይቅርታ ዘመን፣ ይቅርታን የምንጠይቅበት ዘመን፣ የምልጃ ዘመን እየተባለ ይጠራል። ዘመኑ በቤተ ክርስቲያን ቤተ ክርስቲያን ስለ ልጆቿ ይቅርታን የምትጠይቅበት፣ ልጆቿም ደግሞ የፈጠራቸውን አምላካቸውን እግዚአብሔርን ስለ በደላቸው ስለ ኃጢአታቸው ይቅርታ የሚለምኑበት ይቅርታ የሚጠይቁበት ዘመን ነው። እግዚአብሔር የይቅርታ ዘመን ያደርግልን።
በደላችንን ምን በልልን? ንገሩኛ። ይቅር በልን። ይሄ ዕለት ዕለት የምንናገረው ዕለት ዕለት በአንደበታችን የምንመሰክረው የምንጸልየው ጸሎት ነው። ወንጌሉ ላይ እንደምንመለከተው የሉቃስ ወንጌል ምዕራፍ 11 እና የማቴዎስ ወንጌል ምዕራፍ 6 አራቱም ወንጌላውያን ወንጌልን ጽፈዋል። ነገር ግን ይህንን ቃል የምናገኘው በሁለት ወንጌላውያን ነው። በቅዱስ ማቴዎስ ወንጌልና በቅዱስ ሉቃስ ወንጌል። የማቴዎስ ወንጌል ምዕራፍ 12 ምዕራፍ 6 ከቁጥር 10 ጀምረን እንዲሁ የሉቃስ ወንጌል ምዕራፍ 11 ላይ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የጸሎትን ሥርዓት ባስተማረበት አንቀጽ ላይ የምናገኘው ነው። በይበልጥ የማቴዎስ ወንጌል ምዕራፍ 6 ምዕራፍ 5 ምዕራፍ 6 ምዕራፍ 7 እነዚህ ሦስቱ ምዕራፎች አንቀጸ ብፁዓን ወይንም የተራራው ስብከት እየተባለ ይጠራል። መድኃኒታችን ኢየሱስ ክርስቶስ በዚህ ትምህርት ላይ በዚህ የመጽሐፍ ቅዱስ ክፍል ላይ ሦስት ነገሮችን መሠረታዊ አድርጎ አስተምሯል። ስለ አንቀጸ ጸሎት፣ ስለ አንቀጸ ጾም፣ ስለ አንቀጸ ምጽዋት እነዚህን ሦስቱን ነገሮች አስተምሯል። የእግዚአብሔር ልጆች ታስታውሳላችሁ፣ ጠላት ዲያብሎስ የማቴዎስ ወንጌል ምዕራፍ 4 ላይ መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ለሰው ልጆች ሥርዓተ ጾምን ለመሥራት ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን 40 ሌሊት በጾመ በጸለየ ሰዓት ጠላታችን ዲያብሎስ በሦስት ነገሮች ፈትኖታል። እነዚህ ሦስት ነገሮች ድል የምንነሳበት ከጠላታችን ከዲያብሎስ ማታለል የምንሰወርበት የእግዚአብሔር አምላካችንን ክብሩን የምንገልጥበት የጽድቅን ጎዳና የምንይዝበት ወደ ጽድቁ ማማ ከፍ የምንልበት ሦስቱን መሠረታዊ ነገሮች በእምነት በተስፋ በፍቅር መስሎ መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለ አንቀጸ ምጽዋት ሲናገር፣ ስለ አንቀጸ ጸሎት ሲናገር፣ ስለ አንቀጸ ጾም ሲናገር ሦስቱም እነዚህ ምግባራት በሃይማኖት ውስጥ የምናተርፍባቸው ትሩፋት እግዚአብሔር ቅዱሳኑን የምንመስልባቸው ከኃጢአት የምንለይባቸው ስለ ጽድቅ ስለ ኃጢአት ሞተን ስለ ጽድቅ ለመኖር የምንወስንባቸው ምግባራት ናቸው። እነዚህ ሦስቱ አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም። ጾም፣ ጸሎት፣ ምጽዋት ማለት ነው። ለምሳሌ መድኃኒታችን ኢየሱስ ክርስቶስን ጠላት ዲያብሎስ በስስት ፈትኖታል። በስስት ጠላታችን ዲያብሎስ ሲፈትነን የእግዚአብሔር ልጆች ድል የምንነሳው በጾም ነው። በምንድን ነው አልኳችሁ? በጾም ነው። አዎ፣ ጾም ደግሞ በምን ይመሰላል? በተስፋ ይመሰላል። በምን ይመሰላል? በተስፋ ይመሰላል። ሁለተኛው በትዕቢት ፈትኖታል። በትዕቢት የተፈተነን ማንነት ድል ልናደርገው የምንችለው ጠላታችን ዲያብሎስ በትዕቢት ቢፈትነን፣ ትዕቢት ከእግዚአብሔር የሚለየን የኃጢአት መንገድ ነውና ይሄን ድል የምናደርገው በጸሎት ነው። በምንድን ነው አልኳችሁ? በጸሎት ነው። ይሄ ደግሞ ጸሎት ደግሞ በምን ይመሰላል ካልን በእምነት ይመሰላል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ተብሎ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ተመዝግቦልን እንደምናገኘው በትዕቢት የመጣብንን ጠላታችንን ዲያብሎስን የምንዋጋው የምናሳድደው ድል የምናደርገው በጸሎት ነው። ጸሎት ደግሞ የሚጸለየው በእምነት ነው። በምንድን ነው አልኳችሁ? በእምነት ነው። የመጨረሻው በፍቅረ ነዋይ ጠላት ዲያብሎስ ሊፈትነን ይችላል። በፍቅረ ነዋይ ገንዘብን በመውደድ
ቁሳቁስን በመውደድ ሊፈትነን ይችላል። ይሄንን ደግሞ ጠላታችንን ድል ልናደርገው የምንችለው ምጽዋት በማድረግ ነው። ለተራበ በማብላት፣ ለተጠማ በማጠጣት፣ ለታረዘ በማልበስ። ይሄ ምንን ይገልጣል ካላችሁ ፍቅርን ይገልጣል። ምንን ይገልጣል አልኳችሁ? እምነት፣ ተስፋ፣ ፍቅርን። እነዚህን ሦስቱን በአንቀጸ ጸሎት፣ በአንቀጸ ምጽዋት፣ በአንቀጸ ጾም መድኃኒታችን ኢየሱስ ክርስቶስ በእነዚህ ትምህርቱ ላይ እነዚህ ሦስቱን ነገሮች ገልጦ እናየዋለን። እንግዲህ ደቀ መዛሙርቱም ይላል ወደ ጌታ ቀርበው ጸሎት እንዲነግራቸው ምን ብለው መጸለይ እንዳለባቸው ጠየቁ ይላል። ደቀ መዛሙርቱ ሐዋርያት ኢየሱስ ክርስቶስን ያልጠየቁት ጥያቄ አለ ማለት አይቻልም። አዎ በጥያቄያቸው መካከል አንዳንዱን ሲመልስላቸው፣ አንዳንዱን ደግሞ ዝም ሲላቸው፣ በመጨረሻ የጠየቁት ጥያቄ ግን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ6 ወር ከእርሱ ጋር እንደነበሩ እንዳስተማራቸው የቃሉን ትምህርት፣ የአምላክነቱን ተአምራት፣ የእጁን በረከት አብረው እንደተሳተፉ ሰዎች አልነበረም የጠየቁት። የእግዚአብሔር መንግሥት መቼ ትመጣለች? መንግሥትህን ለማን ትሰጣለህ? ብለው ፖለቲካዊ ይዘት ያለው ጥያቄ ጠይቀውታል። መድኃኒታችን ኢየሱስ ክርስቶስን የእግዚአብሔር መንግሥት በመካከላችሁ ናት አለ። የእግዚአብሔር መንግሥት በምናችሁ ናት አለ? በመካከላችሁ ናት። ጥያቄ ጠይቀውታል። ስለዚህ ነው ቅድም ያነሳነው የመጽሐፍ ቅዱስ ክፍል ስንመለከት አባቶቻችን ሌቱን ከዘመሩት ዝማሬ ጋር አቤቱ የቀደመ በደላችንን ምን አትበልብን፣ አታስብብን፣ አትመልከትብን እያሉ ምድርን ከሰማይ ሲያስታርቁ አድረዋል። ደቀ መዛሙርቱ ወንጌሉም ይህንኑ ነው የሚነግረን። ጌታ ሆይ ጸሎትን አስተምረን ምን ብለን እንጸልይ ብለው ጠየቁት ይላል። ይሄ በጣም ጥሩ ጥያቄ ነው። የእግዚአብሔር ልጆች መጻሕፍት፣ የጸሎት መጻሕፍት እንገዛለን። የቱን ከምን ጋር የቱን ጀምረን የቱን መጨረስ እንዳለብን በየዕለቱ የሚጸለየውን ጸሎት ምን እንደሆነ እንደ ቤተ ክርስቲያናችን ሥርዓት አስተምህሮ ማወቅ አለብን። ጸሎት መጽሐፉን መሸከም ብቻ ጸሎተኛ ሊያሰኘን አይችልም። ምን መጸለይ እንዳለብን ማወቅ አለብን። ይሄንን ደግሞ የምንረዳው ጠይቀን ነው። ከአባቶቻችን እግር ስር ቁጭ ብለን ነው፣ መርምረን ነው። ቤተ ክርስቲያን ሥርዓት አላት። በቀን 7 የጸሎት ጊዜያት ያላት ቤተ ክርስቲያን ናት። በዓመት ውስጥ 7 የአዋጅ አጽዋማት ያላት ቤተ ክርስቲያን ናት። 150 ዳዊት ብንደግም፣ ሌቱን በማሕሌት በሥርዓተ ማሕሌት ብናድር፣ ቅዳሴውን ብንቀድስ የጸሎቱ መደምደሚያ ምንድን ነው? አቡነ ዘበሰማያት ወይንም አባታችን ሆይ ነው። ስለዚህ ምን ብለን እንጸልይ ብለው ጠየቁት ይላል። እናንተስ ስትጸልዩ እንዲህ ብላችሁ ጸልዩ አላቸው። እንዲህ ብላችሁ ምን በሉ? ጸልዩ። እንዴት ብለን እንጸልይ? በሰማያት የምትኖር አባታችን ሆይ። ዛሬ እኔና እናንተ የቤተ ክርስቲያናችን ጸሎት ሥርዓተ ጸሎቷን ቤተ ክርስቲያን ስትጀምር መጀመሪያዋ ይህ ነው፣ መደምደሚያዋም ይህ ነው፣ መቋጫዋም ይህ ነው፣ መፍቻዋም ይህ ነው። እንዲህ ብላችሁ ጸልዩ አለ። ይህ ጸሎት ከጸሎት ሁሉ ታላቅ የሆነ ጸሎት ነው። 150 ዳዊት ብንደግም፣ ሌቱን በማሕሌት በሥርዓተ ማሕሌት ብናድር፣ ቅዳሴውን ብንቀድስ የጸሎቱ መደምደሚያ ምንድን ነው? አቡነ ዘበሰማያት ወይንም አባታችን ሆይ ነው። ይህ ጸሎት የጌታ ጸሎት በመባል ይጠራል። ራሱ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ብላችሁ ጸልዩ ብሎ ያስተማረው ትምህርት ነው። አቡነ ዘበሰማያት ወይንም
አባታችን ሆይ የሚለው ጸሎት ታላቅ ጸሎት ነው። ምንድነው አልኳችሁ? በዚህ በአቡነ ዘበሰማያት ጸሎት ውስጥ የምናገኛቸው 5 መሰረታዊ ነገሮች አሉ። መድኃኒታችን ኢየሱስ ክርስቶስ በአስተምሮ የገለጣቸው በ80 መጽሐፋችን በታላቁ መጽሐፋችን ላይ የተጠቀሱ ያሉ አሁንም የምንኖርባቸው ወደፊትም እነዚህን በመፈጸም የእግዚአብሔርን ክብር የምንወርስባቸው 5 መሰረታዊ ነገሮች አሉ። አቡነ ዘበሰማያት ላይ የመጀመሪያው ሃይማኖት ነው። ሁለተኛው ተስፋ ነው። ሶስተኛው ፍቅር ነው። አራተኛው ትህትና ነው። 5ኛው ጸሎት ነው። ሃይማኖት፣ ተስፋ፣ ፍቅር፣ ትህትና እና ጸሎት። አቡነ ዘበሰማያት እነዚህን ጸሎቶች ይዟል። እነዚህን 5 ነገሮች ይዟል። ምን ብለን እንጸልይ ብለው ሲሉት የመጀመሪያው አባታችን ሆይ በሰማያት ይሄ ሃይማኖት ነው። ሃይማኖት በዚህ ይገለጣል። ከምድራዊ አባት ለይተን ወይንም ደግሞ ከጠላታችን ከዲያብሎስ ግዞት ከሱ አባትነት ለይቶ አባት የሆነ ሥጋውን ቆርሶ ደሙን አፍሶ አባት የሆነን ዘላለማዊ መንግሥቱን ሊያወርሰን የመረጠን ያዘጋጀን ልጆቼ ብሎ የጠራን አባታችን ሆይ አባታችን ሆይ ብላችሁ ጥሩኝ ብሎ እሰማቸዋለሁ ብሎ በስሙ ቃል የገባልን እርሱ ነው። ክብርና ምስጋና ለስሙ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ምን ይበል? ይቀደስ። አዎ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ መዝግቦልን እናገኘዋለን። በሰማይና በምድር ቅዱስ የሆነ ንጹሕ ባህሪ የሆነ እርሱ ስምህ ይቀደስ እንለዋለን። ሰማያውያን መላእክት ቅዱስ ብለው እንዳመሰገኑት በምድር በደቂቀ አዳም በሰው ልጆች ቅዱስ እየተባለ ይመሰግናል። ስምህ ይቀደስ፣ መንግሥት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ምን ብለን ንገሩኛ። የትምህርታችን ርዕስ ይህ ነው። ቤተ ክርስቲያንም በዚህ ሳምንት ስለ ልጆቿ የምትጸልየው ጸሎት ይህ ነው። በደላችንን ይቅር በለን ስትጸልዩ እንዲህ ብላችሁ ጸልዩዋል። በደላችንን ይቅር በለን። የእግዚአብሔር ልጆች አባታችን ሆይ ብለን ስሙን ጠርተን በደላችንን ይቅር እንዲለን እንማጸነዋለን። እግዚአብሔር ኃጢአታችንን ይቅር ባይ ስለሆነ በደላችንን ይቅር በለን ብላችሁ ጸልዩዋል። ምን ስለሆነ እግዚአብሔር ንገሩኛ። ይቅር ባይ ስለሆነ፣ መሐሪ ስለሆነ፣ ሩህሩህ አባት ስለሆነ፣ እንዳየ የማይፈርድብን፣ እንደሰማ የማያሰማብን፣ የተመለከተንን ያላሳየብን፣ ያየብንን ያላሳየብን እርሱ ስለሆነ በደላችንን ይቅር በለን እንለዋለን። አዎ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ አሳርፋችኋለሁ ባለው ቃሉ መሰረት ከኃጢአት ሸክም ሊያሳርፈን፣ ከበደል ርክሰት ሊያሳርፈን፣ ይቅር ሊለን የታመነው እርሱ ስለሆነ ለዚህ ነው ቅድም በቅዳሴው መካከል ዲያቆኑ ያወጀው ጸሎቴ ነው። የቀደመ በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና አለ። የቀደመ በደላችንን ምን አትበልብን፣ አታስብብን፣ ይቅር በለን፣ ምሕረትህ በቶሎ ታግኘን፣ እጅግ ተጨንቀናል፣ እጅግ ተቸግረናልና። ስለዚህ የእግዚአብሔር ልጆች በደላችንን ይቅር በለን ብለን ስንለምነው እግዚአብሔር ኃጢአታችንን ይቅር ለማለት የታመነ ጌታ ስለሆነ ነው።
ይሄ ነው። በደል የዕለት የዕለት ነው። አበሳ የዓመት ነው። ሰው ቋንጃ ቆርጦ ሰው ገድሎ ደም አፍሶ ኃጢአትን ቢሰራ አበሳ ነው። በዕለት በማሰብ በመናገር በመስራት በየዕለቱ የምንበድለው በደል አለ። በደል የሚባለው በየዕለቱ የምንበድለው የምንሰራው ኃጢአት በደል ይባላል። በደል ይባላል። እግዚአብሔርን የምናሳዝንበት በኃጢአት ጎዳና የምንሄድበት መንገድ በደል ይባላል። በደላችንን ይቅር በለን ብለን ስንለምነው በዕለት የሰራነውን ኃጢአታችንን ምን እንዲለን ነው? ምን እንዲለን ነው? ይቅር እንዲለን ነው። በደላችንን ይቅር በሉኝ ብለን ይቅር በለን ብለን ስንለምነው እርሱ ይቅር ለማለት የታመነ አምላክ ስለሆነ ነው። ለመሆኑ ኦርቶዶክሳውያን እግዚአብሔር ላይ ከፍትልን ደጅ ምቱ ይለናል። እግዚአብሔር ላይ ከፍትልን ደጅ ምቱ አላልን። እግዚአብሔር ላይ ሰጠን ለምኑ አላልን። ደጅ ምቱ ሲለን አንኳኩ ሲለን ሊከፍትልን የታመነ አምላክ ስለሆነ ጸልዩ ብሎ ለምኑ ብሎ ሲለን እንደሚሰጠን ስለሚያውቅ ነው። በደላችንን ይቅር በለን ብላችሁ ጸልዩ ብሎ ሲለን ደግሞ በደላችንን ምን ሊልልን ነው? አቤት! አዎ ይቅር ለመባል ምን ማድረግ አለብን ብለን ካልን የእግዚአብሔር ልጆች የመጀመሪያው ኃጢአታችንን ማወቅና ማመን ነው። እግዚአብሔር ይቅር እንዲለን በበዛው ምሕረቱ እንዲጎበኘን ይቅርታው ፈጥኖ እንዲደረግልን ከጭንቀት እንድናርፍ በደላችንን ማወቅና ማመን ይገባል። አዎ ማወቅና ማመን ይገባል። ይቅር በለን ብለን ስንጸልይ መጀመሪያ በደለኞች እንደሆንን እንድናስብ ነው። እግዚአብሔር ይቅር በሉኝ ይቅር በለኝ በሉና ጸልዩ ያለን በደለኞች እንደሆንን ኃጢአተኞች እንደሆንን እንድናስብ እንድናውቅ ነው። ምን ይላሉ አባቶቻችን? ኃጢአትና ቃል እግዚአብሔር ሲጠራቀም አይታወቅም ይላል። እየሰማችሁ ነው? ኃጢአትና ቃል እግዚአብሔር ሲጠራቀም አይታወቅም። ኃጢአት ጎርፍ ነው። አንድ ቀን ጭልጥ አድርጎ ይወስዳል። እናቱ ልጇን ስታሳድግ ያለቻት አንዲት ላም ናት። ያቺ ላም እየታለበች ወተቷን እያከራየች ልጇን ምን ትላለች? ታሳድጋለች። እና የምታከራየው 2 ሊትር ነው። ላሚቷ የምትታለበው 1 ሊትር ነው። እየሰማችሁ ነው? ላሚቷ የምትታለበው 1 ሊትር ነው። የምታከራየው ግን ያቺ እናት ስንት ሊትር ነው? 1 ሊትር ኬት መጥቶ ይሆን? ምን ነው አከራዮች አላችሁ? እና ይህንን 1 ሊትር ውሃ እየቀላቀለች ሁልጊዜ ስታከራይ ልጁ ኧረ ተይ እማዬ ተይ ይሄ ነገር ይላል። ዝም በል ትለዋለች። እሷ ያንን እያደረገች ዘመናት ገፋች። አሁን ይሄ ልጁ ላይ ይናገራል። ልጁም አደገ። ከከብቷ ጭራ ስር እየዋለ አንድ ቀን ላሚቱ የምትታለብበት ሰዓት ደረሰ። ላሚቱ ደግሞ ግጦሽ የምትውለው ወንዝ ተሻግራ ነውና ደርሳ ወንዝ ተሻግራ ግጦሽ ውላ መመለሻዋ ሰዓት ላይ እናቲቱ ላሚቱን ልታልብ ልጇን እንዲያመጣ ትጠራዋለች። ላሚቱ እንዳልኳችሁ ወንዝ ተሻግራ ነው የዋለችው። ስትመለስ ግን ከላይ ከየካ ተራራ ላይ የዘነበው ዝናብ ላሚቱን የሆነ ሰፈር ላይ ይዟት ሄዷል። ደራሽ ይዟት ሄዷል። አሁን ልጁ ወደ ቤቱ ገባ። እናቴ ላሚቱን እኮ አጣኋት አላት። እንዴት አለች? ተይ ይቅርብሽ፣ ይሄንን አታድርጊ ብዬ ስልሽ ሁልጊዜ በወተቷ ላይ የምትጨምሪው ውሃ ይኸውልሽ ላሚቱን ደራሽ ሆኖ ወሰደልሻል።
ገባችሁ? ገብቷችኋል? ደራሽ ሆኖ እንዳይወስደን እኛም በደላችንን ኃጢአታችንን ማወቅ ማመን። በእውነት የእግዚአብሔር ልጆች ስንቶቻችንን በደላችንን ይቅር በለን ብለን ስንጸልይ የበደሉንን ይቅር ለማለት የተዘጋጀን አንድ፣ ሁለተኛ በጸሎታችን ሰዓት ስለ በደላችን ስለ ኃጢአታችን ነው የምናዝነው የምንጸልየው ወይስ ስለ ጎደለን ነገር ነው የምንጠይቀው? ማንም ቤተ እግዚአብሔር መጥቶ ከሚያመሰግነው የበለጠ የሚለምነው ነገር ይበዛል። እውነት ሐሰት? ማን ነው ስለተደረገለት ያመሰገነ? ስለተደረገለት እግዚአብሔር ይመስገን ያለ? ጨለማውን ያነጋ ዕድሜ የሰጠኸኝ ለዚህ ያደረስከኝ ዘመን የጨመርክልኝ እንደ በደሌ ያልቀሰፍከኝ ይቅር ያልከኝ በበዛው ምሕረትህ የጎበኘኝ አምላኬ ሆይ ተመስገን የሚል የለም። ይልቁኑ የያዝነውን ይዘን ባለን ላይ እንዲጨመርልን እናጉረመርማለን። እናንተስ እንዲህ ብላችሁ ጸልዩ ብሎ የተናገረን ጌታ የሚያስፈልገንን እንደሚሰጠን ልናውቅ ይገባልና በደላችንን ማወቅ ማመን ይገባል። ከዚህ የተነሳ እግዚአብሔር ይቅር እንዲለን በደላችንን ይቅር በለን ብለን ስንለምነው እግዚአብሔር ይቅር እንዲለን ይቅርታ መጠየቅ ያስፈልጋል። ምን ያስፈልጋል? አዎ ለዚህ ነው በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 42 ላይ እጆቻችንን ከልባችን ጋር አንድ አድርገን በሰማይ ወዳለው ወደ እግዚአብሔር እናንሳ። አቤቱ በድለናል፣ ኃጢአትንም ሰርተናል፣ አንተም ይቅር አላልከንም፣ ይቅር በለን እንበለው። ምን በለን እንበለው? ምን በለን እንበለው? እግዚአብሔር ሁላችንን በቸርነቱ ይቅር ይበለን። ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ በዚህ የጌታ ጾም በሚባለው አስተምህሮ ላይ ለደቀ መዛሙርቱ የነገራቸው እኛም የነሱን ፈለግ የነሱን ሃይማኖት የተከተልን ልጆቻቸው እግዚአብሔር ፊት ስንቆም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ዛሬ ስጠን እንለዋለን። እግዚአብሔር የዓመት መስጠት አቅቶት አይደለም። የዕለቱን ትኩስ እንጀራ እንዲሰጠን የዕለት እንጀራችንን ስጠን ብለን ስንል ቅዱስ ሥጋህን ክቡር ደምህን ስጠን። የዕለት እንጀራችንን ስጠን ብለን ስንል ምስጋናህን ስጠን። ሰማያውያን መላእክት ምስጋናቸው ረፍታቸው፣ ረፍታቸው ምስጋናቸው የሆነላቸው ሰማያውያን መላእክት እንዳመሰገኑ የነሱን ክብር እንድናገኝ የዕለት እንጀራችንን ምስጋናችንን አብዛልን። የዕለት እንጀራችንን ወጥተን በላባችን በወዛችን ጥረን ግረን የምናገኛትን እንጀራችንን ባርክልን። የዕለት እንጀራችንን ስጠን ዛሬ። በደላችንን የሚቅር በለን እኛም የበደሉንን ይቅር እንደምንል እንላለን። ይህን ጸሎት እንድንኖረው በዚህ ጸሎት እንድንመላለስ እግዚአብሔር ሁላችንንም ይርዳል። ይህ ሳምንት አስተምህሮ ይባላል። የይቅርታ ዘመን፣ የሰላም ዘመን፣ ስለ በደላችን ስለ ኃጢአታችን ይቅርታ የምንጠይቅበት ሳምንት፣ በእግዚአብሔር ፊት የምንወድቅበት ሳምንት። በይበልጥ ይሄ ዘመን አብልጠን በፊቱ እንድንበረከክ የሚያስገድዱን ብዙ ነገሮች አሉ። እውነት ሐሰት? የእግዚአብሔር ልጆች ሰላም አጥተናል፣ በረከት አጥተናል፣ ረድኤት አጥተናል፣ ፍቅር አጥተናል። በገዛ ምድራችን ስደተኞች ሆነናል። አባቶቻችን ያሳለፉትን ያንን ዘመነ ዱቅልጣኖስን ዘመነ መክስሚያኖስን በታሪክ ስንተርከው ዛሬ በሕይወት እየኖርነው ይገባል። ይኖራል። እየኖርነው ነው ያለነው። ዘመኑ እንዲያጥር የመከራው ዘመንን እንድንሻገር ጨለማው አልፎ ፀሐይ እንዲወጣ ቀንን እንድናይ ለአምልኮ ለምስጋና እንድንጸና አሁንም ዘመኑ ክፉ ነውና የእግዚአብሔር ልጆች ወደ እግዚአብሔር ቀርበን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ መንግሥቱን ለመውረስ ሁላችንንም ይርዳን።
እንዴት እንጸልይ ብለን ካልን የእግዚአብሔር ልጆች አሁን ስለ ጸሎት ደቀ መዛሙርቱ ጠይቀዋል። እንዴት መጸለይ እንዳለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ዛሬም በእግዚአብሔር ፊት ስንቆም በእምነት መጸለይ፣ በተስፋ መጸለይ፣ የእግዚአብሔር ልጆች ኃጢአታችንን በመናዘዝ ይቅር በመባባል መጸለይ እንዳለብን መድኃኒታችን ኢየሱስ ክርስቶስ በዚህ አስተምሮ ላይ በሚገባ ነግሮናልና በደላችንን ይቅር በለን፣ የበደልነውን ኃጢአት የበደልነውን በደል ሁሉ ይቅር ብሎ በበዛው ምሕረቱ እንዲጎበኘን ቅዱስ ፈቃዱ ይሁንልን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህችንም የምንጀምራትን ሳምንት በበጎ አስጀምሮ በበጎ እንዲያስፈጽመን ማን ይፍቀድልን? ማን ይፍቀድልን? ይቅር ተባብለን በፊቱ ወድቀን ተንበርክከን እሱ የበዛው በደላችንን ይቅር ብሎ የበዛው ምሕረቱን በሕይወታችን ጥበቃውን በዙሪያችን ማዳኑን በሕይወታችን እንዲያደርግልን ማን ይፍቀድልን? እግዚአብሔርን አመስግኑት።